ምንድነው በጠዋት ይሄን ያልጥድፊያ? ማታ አልነገርኩም እንዴ ታሚ? ምግባሩ ፈልግሻለሁ ብሎኛል አላልኩ? እሱ ነገር የምር ሆነ እንዴ? እኔ እኮ ቀልድ መስሎኝ ስቅ ያለው በልደነዋል። በሳሪ እንትን ጨጓራዬን ትንሽ ከበድ ብሎኛል። ያችን ጁስ አትፈጭልኝ ቀዝቀዝ እንዲያረገኝ። አሁን ቁርስ እኮ አዘጋጅቼ ፍሪጅ ውስጥ አስቀምጬላችኋለሁኝ። ጁስ ለመፍጨት ብዙ ሰዓት ይፈጅብኛል። ቆይ ለምንድን ነው ግን ይፈልገሽ? ያላወቅኩም እንጃ። በጠዋት ነይና እፈልግሻለሁ አናግርሻለሁ ነው ያለኝ። ለምን እንደፈለገኝ በምን አውቃለሁ እኔ? ይኸውልሽ በእሱና በእኛ መካከል ያለው ጉዳይ ትምህርት ቤቱ ጉዳይ ነው። እሱን ደግሞ በቀጥታም ሆነ በተዘዋዋሪ የሚመለከተው እኔን ነው። ለምንድን ነው ለብርቱ ጉዳይ እፈልግሻለሁ የሚልሽ? ወይ ለምን አትደውልለትም? ለማን? ለኮረኔሉ። ምን ብዬ ነው የምደውለው? እንዴ ሳራን ለምን ፈለግካት አትለው? እንደዛ ተብሎ አልደውልም። እንደዛማ አልደውልም። በልሽ ዘነዋል። ጁስ ግን አምሮኝ ነበር። በጣም ጥሩ። እንደውም ለአንተም ለልጆቹም ለምን አታዘጋጅም? ምን ጁሱን ነዋ። አይ ተው ያን ያህል አላማረኝም። ተው እሺ ደህና ታምራት። እንግዲህ አሳዛኝ ሆነ ቀንህን ጀመርክ ማለት ነው። ይህ ሰውዬ ከዚህ ሶፋ ላይ ይነሳል እንዴ? እዚህ ቤቶች ኮረኔል እዚህ ነኝ ሳራ። ወይ ኮረኔል ምን ነው አመሞት እንዴ? ታውቃለሁ አይደል? ምን ነው ምን አገኙት? ለጊዜው አላመመኝም፣ ደህና ነኝ። ግን እኮ ፊቱ ትክክል አይደለም ኮረኔል። ምን ኮነሬል ትይኛለሽ? እንዲህ ነው እንዴ ኮነሬል? ማድረግ ብቻ ስም ብቻ። ራስ ጨነቁኝ ኮረኔል። እንዴ ምንድነው የሆኑት? መርዶ ሰምተው ነው እንዴ? ሳራ። አቤት ኮረኔል። እስኪ አትገምጪ። ብዙ ጊዜ አይቼሻለሁ፣ ትገምቻለሽ። ትገምጪ እባክሽ። እሺ በይኝ፣ አትገምጪ። እሺ በፈጠረሽ አትገምጪ። እሺ አልኩ እኮ አልገምትም። በቃ አልገምትም። እርሶ ይንገሩኝ የሆኑት ምንድን ነው የሆኑት? እሺ ተቀመጪ። ቁጭ ብያለሁ ኮረኔል። ኧረ ልቀመጥ ማለት እኮ ነው። እርሶም ተቀምጠዋል ኮረኔል። ኧረ አዎ ህልም ታያለሽ መምህርት? ህልም ማለት? ህልም አታውቂም? ምን ይሄ ተተኝቶ የሚታለመው ነው? አውቃለሁ። በቅርብ ህልም አይተሽ ታውቂያለሽ? ኧረ ቆየሁ። ምን ነው? ታድለሻል። የታደልሽ መምህርት። እርስዎ ህልም እያዩ ተቸገሩ እንዴ? የሚያስፈራ ነው? የሚያስፈራ ከሆነ ቅዠት ነው አሉ። ኧረ አቤት ኮረኔል። አትገምጪ። የጉዳዩ ዋናው ባለቤት ነው ያለው አይደለም እንዴ? እኔ እነግርሻለሁ። እሺ በቃ አልገመተም። እርስዎ ይንገሩኝ። እሺ በቃ አትገምጪ። እሺ ምን አስገመተሽ አንቺ? ምን ላይ ነበር ያቆምኩት? ህልም ታያለሽ ወይ ብለው ጠየቁኝ። አንቺ ምን አልሽ? እኔ ካየው ብዙ ቆየው ስሎት የታደልሽ ነሽ። አዎ የታደልሽ። እኔ ይኸውልሽ ሰሞኑን ማታ ማታ ደጋግሜ አስፈሪ ህልም አያለሁ። ብዙ ሊቀ ሊቃውንት ጋር ለማስፈታት ሞክሬ ልቤን የሚሞላ ፍቻ አላገኘሁም። ሳይንሱ ምን ይላል ስለ ህልም? እኔ እንጃ። ሳይንሱ እኮ የተረጋገጠ ነገር የለውም። ይሆናል ነው፣ መላምት ነው። እኔ መላምት አልፈልግም። እናንተ ትልልቅ ሰዎች ናቸው። ህልሙም የትልቅ ሰው ህልም ነው እና እስኪ ተወያዩበት፣ ተነጋገሩበትና ህልሜን በሳይንሳዊ መንገድ ፍቱልኝ ሲሉ እኛ እነማንን? ጠቅላላ መምህራን ነው እንዴ? ስራውስ የቱ? እንዴ ማስተማሩ። የጉዳዩ አሳሳቢነት አልገባሽም መምህርት?
እኛ በቤተሰባችን ህልም አናይም። ካየን እቅጩን ነው የምናየው። ጠባይ ነው እና በሳይንሳዊ መንገድ ህልሜን ፍቱልኝ። እኔ ያልገባኝ እኔን ለምን መረጡኝ? አንቺ ወግ ባህል የምታውቂ ሰው ትመስኛለሽ። ከባለቤትሽ ጋር ብነጋገር ያደርቀኛል፣ አሳ ምናምን እያለን ግፊቴን ይጨምርብኛል። ደግሞ ሌሎቹን ያላውቋቸው፣ የምታውቋቸው እናንተ ናቸው። እሺ ኮሎኔል፣ ግን የለውም። በቃ እኔ አንቺን የፈለግኩት ዋናው ነገር ይሄንን ትልቅ ጉዳይ ትኩረት ሰጠሽ ለየመምህራኖችሽ በየእውቀት ዘርፋቸው እንድትሰጫቸውና የህልሙን ምንጭ እንዲያውቁት የቤት ስራ እንድትሰጫቸው። የዚህ ህልም መጨረሻ ጥሩ ይሁን እንጂ ለአንቺ ላደርግልሽ ያሰብኩት ትልቅ ነገር አለ። ኧረ ህልሙን ፍቱት እንጂ ነገርኩሽ። ኧረ ኮሎኔል፣ ምንስ ባያደርጉልኝ? የእርሶ ህልም የኛ የአስተማሪዎቹ የተማሪዎቹ ጠቅላላ ህልም አይደለም እንዴ? ሁሉንም ነገር በለኔ ይተሙት። በቃ በደንብ አድርጌ ነው ማስፈታሉት። ለዚህ እኮ ነው ይህን ከባድ ትኩረት የሚፈልገውን ትልቅ ጉዳይ አንቺ እንድትከታተዩ የፈለግኩት። ታዲያ አደራ በጣም በፍጥነት ውጤቱን እንድታሳውቂ። በእኔ የጣሉት ኮሎኔል፣ ያው ዛሬ ሰኞ አይደለም? ከአርብ ጀምሬ ሁሉም የቤት ስራቸውን ሰርተው እንዲመጡ እነግራለሁ። ምን ነው ሳራ፣ ጊዜ የሚሰጠው ጉዳይ አይደለም እያልኩሽ ምን ነካሽ? አስተማሪዎች እኮ ረፍት የሚሆኑት ቅዳሜና እሑድ ስለሆነ ነው። ይህን ሳምንት ዝጉታ። ታዲያ ትምህርት ቤቱም ምን ችግር አለው? የዚህ ህልም መጨረሻ እኮ ጥሩ ካልሆነ ትምህርት ቤቱ ከናካቴውም ሊዘጋ ይችላል። አይ ግን ታምራት እሺ የሚሉት ይመስሎታል? ምን አገባው? በዚህ ስራ ላይ እንቅፋት እንዳይሆን ደውዬ አስጠነቅቀዋለሁ። እሺ ግን ኮሎኔል፣ ግን ሳራ በፈጠረሽ ሌላ ጥያቄ እንዳትጠይቂ። አይደለም እኮ ግን ህልሙን አልነገሩኝም ኮሎኔል። አልነገርኩሽም እንዴ? አየሽ አይደለም ተጽዕኖ እንዳሳደረብኝ። ምን መሰለሽ ህልሙ ሲጀምር ኧረ ምን ቆርጦኝ እንደዛ አደርጋለሁ ኮሎኔል? አይ ይገባኛል እኮ ጉዳዩ ቀለል ያለና እኔ ጋር መድረስ ስለማያስፈልገው እንደሆነ ይገባኛል እኮ ለእሷ ኃላፊነቱን የሰጠኋት። ኧረ በጣም አስፈላጊ ነው። ጥሩ ይሁና። በቃ እንዳሉት አደርጋለሁ። ምንም ችግር ይኸው መጣች፣ እሷም መጣች፣ እሷ ራሷ መጣች። አሁን አድርግላት ያሉኝን ሁሉ እነግራታለሁኝ። አይደለም ኮሎኔል፣ አይደለም ተሳስቼ እኮ ነው። እነግራታለሁ ሳይሆን አደርግላታለሁ ለማለት ፈልጌ ነው። በስተት ነው። አይቆጧ ኮሎኔል። በቃ እንዳሉት አደርጋለሁ። ምንም ችግር የለም። ምንም ችግር። እሺ ደህና ዋሉ ኮሎኔል። አራይ አንጀሪት ስራሽን ሰርተሽ መጣሽ? ስራውንማ የጀመርኩት። ቆይ ምንድን ነው ያዝሽው ወረቀት? ይኸውልህ ታሜ፣ ላልተወሰነ ጊዜ ይሄንን ቢሮ ፈልገዋለሁ። እሺ። አንተ ግን የት ትሆናለህ? የምርሽን ነው እንዴ? ሳራ፣ እኔ ሰሞኑን የቀልድሽና የምርሽ እየተምታታብኝ መጥቶ። ታሜ፣ እኔ ለቀልድ የሚሆን ጊዜ ታለኝ እንዴ? አንተ የደላነህ። ይልቅ መምህራኖቹን ስብሰባ ጥራልኝ። አንተም ታስፈልጋለህ። ገብቶሃል? ሲዘጋጁ ሲሰበሰቡ ደውልና ጥራኝ። ቆይ ሳርዬ፣ ቆይ ምንድን ነው የተሰጠች ስራ? ያው ከመምህራኖቹ ጋር እዛው ተሰማው የለም እንዴ? ሰዓት እኮ የለም፣ ፍጠን እንጂ ታሜ። የዛሬው ቀን ደግሞ ጎሽ የእኔ ጌታ። ስለመጣችሁ በጣም ነው የማመሰግነው። ከእናንተ መሀል ህልም ያየ ሰው አለ? የለም? በጣም ነው የምትገርሙት። ምንም ኃላፊነት እንደማይሰማው ሰው በቃ ተኝታችሁ ነው አይደል የምታድሩ? እኔ ትላንት አይቻለሁ። አይ ትላንት አይደለም ከትላንት ወዲያ። ከትላንት ወዲያማ ኳሳ ያለው ብዬ እኮ ቡና ጠጥቼ አይኔ እንደፈጠጠ ጨለመ ነጋብኝ። መቼ ነው ያየሁት? እሺ ሀብቴ ይበቃል። መስንል
ተኝተን ከገደል አፋፍ እንዲቆልቆል እንዲህ የተንሳፈፈ መሬቱ የሚርቀን እሱኛው ህልም ነው ወይስ ህልም ራእይ ተልእኮ ማለታችን? አስታወስኩት። ትላንት አይደለም ዛሬ ነው ሜዳ ኳስ እየተራገጡ ልጆቹ ገደል ላይ ተደግፌ ሸለብ ሲያደርገኝ ስወድቅ ነው በህልሜ ያየሁት። እንዴ ቢያንስ እኔ አይቻለሁ። እሺ ሀብቴ ይበቃል። እሺ ህልም መፍታትስ ላይ እንዴት ናችሁ? እንደሱ በይ። እኛ ከቅማያታችን ጀምሮ የህልም መፍታት ክህሎት ያለን ቤተሰቦች ነው። እውነትሽን ነው። ውጭ እኔ እኮ ትውልድ መቅረጽ ይሻላል ብዬ ነው እንጂ እዚህ የመጣሁት እንጂ እንዳለ አካባቢ ያለው ሰው በሙላ ህልም ፍችልን እያለ ሲከተለኝ ትቼ ነው የምመጣው። ይሄ ነገር አጀንዳው ፍሬ ነገሩ አልገባኝም። ምንድን ነው አጀንዳው? ጥሩ አጀንዳው ምንድን ነው? የኮሎኔል ምግባሩን ህልም መፍታት። የዚህ ትምህርት ቤት ባለቤት ወይም ዛሬ እዚህ ለደረስንበት መሰረት የጣሩት ኮሎኔል ምግባሩ ህልም አይተዋል። ታምራት ችግር አለ? እና ኮሎኔል ያዩት ህልም በጣም ከባድ ስለሆነ እያንዳንዳችሁ ባላችሁ እውቀት በራሳችሁ እውቀት ወረድ አድርጋችሁ ተንትናችሁ መፍታት ካልቻላችሁ በዚህ ትምህርት ቤት ላይ ከሳቸው ህይወት አልፎ በትምህርት ቤቱ ብሎም በራሳችን ህይወት ላይ ከባድ ችግር ሊያስከትል እንደሚችል ኮሎኔል ራሳቸው በህልም ካላቸው ተሞክሮ ተነስተው ነግረውኛል። ጥያቄ አለ? ይህ ስብሰባ አበላለሁ። ይህንን የወደፊት ተስፋ ወይም አደጋ ይሆን እንቆቅልሽን መፍታት ከአበል አይበልጥም? አይበልጥም? አቤ አይበልጥም? ይበልጣል። እውነት ነው፣ ይበልጣል። ጥሩ። ሌላ ጥያቄ ከሌላችሁ ህልሙን ነግራችሁና በራሳችሁ እውቀት ደረጃ አውርዳችሁ ፍቹን እንፈልጋለን ማለት ነው። በሉ ማስታወሻ ያዙ። ህልሙን አንዴ ነው የምናገረው። በያን አቤት። ማስታወሻ አትይዝም እንዴ? ይቅርታ ቲቸር ሳራ፣ ያው መቼም እንደምታውቂው የኔ ሙያ እስክሪብቶና ወረቀት እንዲይዝ አያስገድደኝም። እና ማንኪያና ትሪ ይዘህ እዚህ መገኘት ፈለክ እንዴ? እዚህ እኮ ሻይ ለማማሰል አይደለም የተገናኘ ነው። እዚህ የተገናኘ ነው የታላቅ ሰውን ታላቅ ህልም ለመፍታት ነው። ይቅርታ የበላይ አስተዳዳሪ። በልሽ ከተዋስና ያዝ። ህልሙ የሚጀምረው በረሃ ላይ ነው። በረሃ ላይ ከሆነማ ሲሳይ ነው። አልጨረስኩም እኮ። አይደለም እኮ ይኸውልሽ መምህርት ሳራ፣ ህልም መፍታት በተቃራኒው ነው ይባላል። ተቃራኒውን ነው የምናየው። በረሃ ላይ ካየን ያው ተቃራኒው ጥሩ ነገር አለው ማለት ነው። ይኸውላችሁ ለምለም እንዳታዩ። ለምለም ካያችሁ ችግር፣ ቸነፈር እንደውም ድህነትና አንድ ላይ አይደለም። ይሄ በባህል መንገድ ይሄ ሲሳይ ቸነፈር ምናምን እንደሱ አይደለም። ሳይንሳዊ መንገድ በሆነ ነው ምን ሰራው። ሳይንስ ከሆነ እንኳን ጥሩ። ሳይንስ ከሆነ እንቀጥል። እሺ አሁን ማንም እንዳያቋርጠኛ እለም ያለ በረሃ ነው። ያለ በረሃ ከበረሃ አሞራዎች በስተቀር አንድም ድምፅ የሌለበት በረሃ ማለት ነው። ያለ በረሃ ቲቸር ሳራ ቅድም አየሁት ያልኩት ዛሬ ህልሙ ዛሬ አይደለም። ዛሬማ ከነጭራሽ እኮ ሜዳ እኮ አልወጣንም እኮ። ዛሬ አየ፣ ትላንት አየ፣ እኛን እኮ አይመለከተንም። እሺ በቃ ይቅርታ። እንዴ እኛንም አላጠብከና ታዲያ። በቃ አሁን ትኩረታችሁን ወደ ኮሎኔል ህልም። ታዲያ እዛ ለም ያለ በረሃ ላይ ኮሎኔል ብቻቸውን ሲጓዙ አንዲት የምታምር ጽጌረዳ አበባ ያሉ እና በተመስጦ ጠጋ ብለዋት እዛ በረሃ ላይ እንዳትደርቃሉና ውሃ እንዲወጣላት ብለው ዙሪያውን ሲቆፍሩ ውቅያኖስ ሆነ ማለት ነው። እና ጽጌረዳዋ ተረፈች። ታምራት ስነ ስርዓት ቀጥ ምን ማንሰማው እኮ ነገር የለም። እና ኮሎኔል ውቅያኖሱን በዋና ሊያቋርጡ ሲሉ ፀጉራቸው ይመጣና ፊታቸውን ሽፍን ያደርገዋል። እንዴ ወዴት?
ኮሎኔል እንኳን ፊታቸውን አናታቸውንስ የሚሸፍን ፀጉር አላቸው። ምን አለበት? ቆይ ህልሙን ተናግሬ ብጨርስ። አይደለማ ምንም እንደ ህልምም ቢሆን እኮ ወደ እውነታው ቀረብ ማለት አለበት አይደለ? ለመፈታት አይደለም እንዴ ጎበዝ? እና ፊታቸውን የሸፈነው ፀጉራቸው ግልጥ ሲል ውቅያኖስ ሆኗል በረሃው። በጣም ይገረሙና ያን ውቅያኖስ በዋና ለማቋረጥ ልብ አድርጉ፣ ኮሎኔል ዋና አይችሉም። ለማቋረጥ ሲጥሩ አንድ ጥቁር እርግብ ትከሻቸው ላይ መታ ትቀመጥና አይ ምግባሩ ብላ አንገቷን እንዲነቅንቃ ትኩር ብላ እንደስ ካየቻቸው በኋላ ተነስታ ትበራለች። ኮሎኔሉም ተከትለው እሷን ያንን የተገረመችበትን ምክንያት ለመጠየቅ ሊነሱ ሲሉ አንድ የማይረባ ሰው እየደውሉ ይቀሰቅሳቸዋል። ህልሙ እዚህ ላይ ነው የሚያበቃው። እኔ የምለው ስንት ሰዓት ላይ ቢተኙ ነው ይሄን ሁሉ ጉዳይ? እሱም ማወቅ የኛ ጉዳይ አይደለም። ከኛ የሚጠበቀው የህልሙን ፍቺ መፍታት፣ እርግቧ የተገረመችበትን ምክንያት ማወቅ እና ፍቺውን ለኮሎኔል መንገር። ይሄ ነው ከኛ የሚጠበቀው። ታይ ጀምሯ ምን ትጠብቃላችሁ? ያው ሁላችንም እንደምናውቀው ህልምን ለመፍታት ህልሙ የግዴታ ማለቅ አለበት። አለበለዛ ግን የህልሙን ፍቺ ሊያዛባው ይችላል። አይ እንግዲህ ህልሙ እዚህ ላይ ነው የሚያበቃው። እናንተ ሰውም ጠይቃችሁ ተመረመራችሁም ቢሆን ተኝታችሁም ቢሆን እንደገና ህልሙን ጨርሳችሁ መፍትሄውን ይዛችሁ ትመጣላችሁ። በቃ ያላለቀ ነው ሊያስፈቱ። ኮሎኔል ምግባሩን ሊያሳምን የሚችል ፍቺ ይዞ የመጣ ሽልማት አለ። በጣም ጥሩ ይሁን እንግዲህ ዛሬ ደግሞ ኳሳለ መሰኛት የለም እንጂ አለ መጣችሁን አረፍ ታሜ ናስቲን ሻወር አስተካክልልኝ። ታሜ ወይ ልክ ልተኛ ስል ሳርዬ ልክ ልተኛ ስል እኮ ትተኛለህ። አስተካክልልኝና ተጫጭኖኛል። ለቅለቅል በል። አይደለም ብረዳሽ እኮ ደስ ይለኝ ነበር፣ ግን ምንድን ነው ይኸውልሽ በጊዜ ተኝቼ ህልሙን መጨረስ አለ። አይሲ በቀል መሆኑ ነው? ኧረ በጭራሽ ትእዛዝ እያከበርኩ ነው እንጂ። አንቺም ይኸውልሽ እንዲሁ እንደተጫጫነሽ ገብተሽ ተኝተሽ ህልሙን በመጨረስ ብታግዥን ይሻላል። እንደዛ ነው? እንደዛ ነው። የበላይ አስተዳዳሪ እንደዛ ነው። እንደምን አላችሁ? እንዴት ናችሁ? ሁላችሁም መቼም የተሰጣችሁን የቤት ስራ በደንብ ተወጣችሁ እንደመጣችሁ ተስፋ አደርጋለሁ። እሺ ከማን ልጀምር? እሺ በያን። በጣም አመሰግናለሁ። ያው መቼም ሁላችሁም እንደምታውቁት እኔ ነገሮችን መመልከት የምጀምረው ከብሩ ጎኑ ነው። ያ ደግሞ በምኖርበት አካባቢ ተወዳጅ ተናፋቂ። ስለ ራስህ ህይወት ነው እንዴ ስታጠና ያደርከው? በፍጹም አይደለም። ይቅርታ ቲቸር ሳራ፣ ያው ልንደረደር ብዬ እኮ ነው። እና ታዲያ አንተ እንደ አሮጌ መኪና ስትንደረደር አትነግረንም? እና ምን ያንተን የህይወት አመጣጥ ታሪክ ልንሰማ ነው ማለት ነው? አሁን ወደ ጉዳዩ ትገባለህ አትገባም? ያቺ ጥቁር እርግብ ምንም አለማለች። የቷ? በህልሙ ላይ ያለችው ነች። ህልሙ ላይ ጥቁር እርግብ የለችም እንዴ? አለች። አዎ። ምን ሆነች? ጥቁር መሆኗ ሳይንስ ሾካካነቷ። ቆይ አልገባኝም። እንዴ መናገር የምትፈልገውን ነገር ፊት ለፊት አትናገርም እንዴ? ምን ያንሾካካታል እንዴ? በያን ረጋ በል። አይደለም እንዴ የበላይ አስተዳዳሪ ልክ አይደለም እኮ። ቆይ እኮ እንዴ ልታለቅስ ነው እንዴ? እንዴ ረጋ በል እንጂ ሳርዬ ተው እንጂ። ተንተፋትፎ ሊጀምር ነበር። ታው እንዴ በጣም ኢሞሽናል ሆኖ ሊያለቅስ እኮ ነው። እሺ ሌላ? እሺ ሀረግ። እኔ ደግሞ የገባኝ የሆነ ሰው እያሴረባቸው ያለ ሴራ ያለ ይመስለኛል። ምክንያቱም ያቺ ሮዝ አበባ ካልጠፋ ቦታ ያለምንም ምክንያት ለምን በረሃ ላይ በቀለች? ይሄ ነገር ወጥመድ ነው። ውሃው ወይንም ውቅያኖሱ ደግሞ እሳቸውን ከዛ ወጥመድ ለማውጣት የመጣ ይመስለኛል። ታሜ በዚህ ሀሳብ ላይ ምን አለ? አይ ጥሩ ነው እንግዲህ እንዳካሄድ እንደ ሀሳቡ ይበል የሚያሰኝ ነው።
አሃ ወይ ግን እንዴት ነው ዋና ሳይችሉ ውቅያኖስን የሚያክል ነገር በዋና የሚያቋርጡት? ይሄ ሆን ብሎ የውቅያኖስን ክብር ለመንካት ብቻ ሳይሆን በዚህ ሰው ልጅ በታሪኩ አርጎት የማያውቀውን ነገር ነው እየተናገረ ያለ አይደለም እንዴ? ይሄ በቃ ይሁን። እሺ፣ ሌላስ? ሀብቴስ ምን ትላለህ? እሺ እንግዲህ በቅድሚያ ለተሰጠኝ እድል በጣም አመሰግናለሁ። ሀብቴ ወደ ቁም ነገሩ ግባ እንጂ ዛሬ ሁላችሁ ምን ሆናችኋል? እሺ ይቅርታ። ያው እንግዲህ ሁላችንም እንደምናውቀው የሮዝ አበባ የሚወክለው ተስፋ፣ ፍቅርና ሴትነትን ነው። እውነት ነው። ሮዝ ጽጌረዳ አበባ ብዙ ነገር እኮ ይወክላል አይደለም? ኧረ እንዴ ዛሬ ጽጌረዳ አበባ ስንት ነገር ረሳሁት። ልጨርስ እንጂ ምንድን ነው? እሺ ቀጥል ሀብቴ፣ ቀጥታ። ሶሪ። እና ምንድን ነው የሮዝ አበባ ፍቅርን፣ ተስፋንና ሴትነትን ከወከለ የሆነ ወደ እሳቸው እየመጣ ያለ ስኬትና ደስታ አለ ማለት ነው። ሴቶች እንግዲህ የተፈጠሩት ለእኛ ደስታ፣ ሰላምና እረፍት ለመስጠት አይደለም? ሄደ ማን ነው እንደዚህ ያለው? ስማ፣ እንደዛማ ቢሆን ኖሮ እኔን እንደዚህ በአጥንቴ ቆሜ አታይኝም ነበር። በያ ምን ሆነሃል ዛሬ? ሀብቴ ያነሳ ሀሳብ በጣም ድንቅ ነው፣ ግሩም። ግን ጥቁሩ እርግብስ? ጥቁሩ እርግብ እሷማ እኮ ሊደፈርስ የነበረ ሰላማቸው በሮዝ አበባ ምክንያት ስለከሸፈ ተበሳጭታ ነው አንገቷን ነቅንቃ ጥላቸው የሄደችው። ታዲያ ይሄ ማለት ችግራቸው ሁሉ ሄደ ማለት አይደለም። ግሩም፣ ድንቅ አድርገህ ፈተኸዋል። የተሰጠህን በሚገባ ነው የተወጣው። ኮራሁብህ ሀብቴ፣ አንድ ያጨብጭቡለት። ኮረኔል ምን ነው ሳራ፣ ሰው አባሮች ነው? አይ ኧረ አላባረረኝም። ጥሩ ዜና ነው ይዤሎት የመጣሁት። እንዴት ያለ ጥሩ ዜና! በእውነት እርሶ እንደፈሩት አይደለም። እንኳን ደስ ያሉት ኮሎኔል። ትምህርት ቤቷ ተረፈ? አይ ኧረ አይደለም፣ የህልም ፍቺ ነው እንጂ ከስንት መከራን። ቆይ የቱ ህልም እንዴ? ከ3 ቀን በፊት አስጠርተውኝ ያዩትን ህልም አስፈችልኝ አላሉኝ? በጠዋት አስጠርተውኝ። ልክ አልነገርኩሽም? አንቺንም አስቸግሬሻለሁ ማለት ነው። ምኑን ያልነገሩኝ? እማዬ ያንን ቀን ልታይ መጣ። ስለ ህልሙ ነግሬያት ነበር። እማዬ? አዎ እማዬ መጣ ነበር። እና ምን አሉ? እናማ ጸሎት ሳታደርግ መተኛት ጀምረህ ነው እንደዚህ አይነት ቅዠት ያስቸገረ ብላ ተቆጥታ ሄደች። ለዚህ ቅዠት ስለሆነ ፍቺ አያስፈልገውም እያሉ ነው? ቅዠት ባይሆን ዋና የማልችለው ሰውዬ በዋና ውቅያኖስ አቋርጣለሁ እንዴ? ያቺን የማታወራው ስርግብ ምግባሩ ትለኝ ነበር። ምን አልሽኝ ሳራ? አይ ምንም። እና ፍቹን አይፈልጉም? አሁን ምን ልካሽ? የነገርኩሽ ሳራ። ነይ የኔና እስቲ ለይችን ቅቤ እዚች ማህላናቴ ላይ ጠፋ። እኛ ህልሙን ስንፈታ የምናገኘው ጥቅማ ጥቅም የተባለው ውስጥ አናገኝም። በቃ ተይው፣ እኔ አደርገዋለሁ። ችግር የለም። በቃ ሂጂ ውጪ። ወይኔ ሳራ